ሰላም ሰላም ውድ የቻናላችን ቤተሰቦች፣ ዛሬ በጃፓን ሀገር ባስ ውስጥ የተፈጠረ ዓለምን ጉድ ያስባለና እኔንም ያስገረመኝን ነገር አብረን እናየዋለን። ወደ ቪዲዮአችንም ሲጀምር አንድ ቆንጂዬ ቀይ ረጅም ሴት የዝናብ መከላከያ ጃንጥላ ይዛ እናያለን። ልጅቷም ረጅምና ቆንጂዬ ነበረች። ልጅቷም ከታች የለበሰችው አጭር ሱሪ ከላይ ደግሞ ነጭ ቲሸርት ነበረ። ባስም እየጠበቀች ሳለ ባሱም ወዲያው ይመጣና ወደ ባሱ ውስጥ ትገባለች። ባሱ ወዲያው በሩ ይዘጋል። ጉዞውንም ይጀምራል። ውስጥም ቦታ ስላልነበር ቆማ ጉዞዋን ትቀጥላለች። መንገዷንም እንደጀመረች ከጀርባዋ ካለው ሰውዬ ጋር መነካካት ትጀምራለች። የሆነም ነገር የፈለገች ይመስላል። ፊቷ ላይም የሆነ ፍላጎት ይታያል። ከጀርባዋም የነበረው ትልቅ ሰው በመዞር ወደ እሷ በጣም ይጠጋል። እሷም ነገሩ የተመቻት ይመስላል። ሰውየውም ነገሩን በጥሞና መከታተል ይጀምራል። እሷም ወደ ሰውየው በደንብ በመጠጋት ፍላጎቷን መፈጸም ትጀምራለች። ሰውየውም ሀሳቡ የተመቸው ይመስላል። ቀስ እያለ ወደ ታች እያየ ነገሩን መከታተሉን ይቀጥላል። እሷም እየተንቀሳቀሰች ፍላጎቷን መፈጸም ትጀምራለች። ሰውየውም ስሜት ውስጥ እየገባ ይመስላል። ሰውነቱ እየቀላና ስሜት ውስጥ እየገባ አይኑን እየጨፈነ እናያለን። እሷም እየተንቀሳቀሰችና ፍላጎቷን እየፈጸመች እናያለን። በዚህም በጣም ደስተኛ ትመስላለች። ደስታም ፊቷ ላይ ይነበባል። እጇንም ዝቅ በማድረግ ታስተካክልለትና ፍላጎቷን መፈጸም ትቀጥላለች። የብረቱንም ዘንግ በመያዝ ወደሱ በጣም በመጠጋት መንቀሳቀሷን ትቀጥላለች። ሰውየውም ነገሩ የተመቸ ይመስላል። ዝም ብሎም ቆሟል። እሷም ጥልቅ የሆነ ስሜት ውስጥ ገብታ አይኗን በማሰምለም ነገሩን ትቀጥላለች። ሰውየውም በተመስጦ አይኑን ጨፍኖ የሚሆነውን መከታተል ይቀጥላል። እሷም ደስ የሚልና ጥልቅ ስሜት ውስጥ ነበረች። ወዲያውኑም ወደ ኋላ በመዞር ነገሩን ታስተውለዋለች። ነገሩንም ካየች በኋላ በጣም በመደንገጥ ራሷን ለመቆጣጠር ትሞክራለች። ሀሳቧንም ሰብስባ ለመቆም ታስባለች። ከዚያም ወደ ታች ስታይ አንድ ወጣት ልጅ ወደ ላይ እየተመለከተና ነገሩን እያስተዋለ እንደሆነ ይገባታል። ከዛም ባሱ ይቆምና መውረጃዋ ደርሶ እሷም ከባሱ ትወርዳለች። ልክ ከባሱም እንደወረደች ያ የቅድም እያያት የነበረው ወጣት አብሯት ተከትሏት ይወርዳል። ቀጣይ ምን ይፈጠራል? እሱን አብረን እንድናይ ቻናላችንን ሰብስክራይብ ያደረጋችሁ አብራችሁን ቆዩ። አመሰግናለሁ።